ጤና ይስጥልኝ የሃርመኒ ኢንተርሚዲያ ሂም ተከታታዮች በያላችሁበት ሰላም ለእናንተ ይሁን። ሃርመኒ ኢንተርሚዲያ ሂም ከዚህ በፊት ካቀረበላችሁ ዝግጅቶች መካከል አንዱ በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ ስለሚደርሰው በደልና እዛ አካባቢ ስላለው የስደተኞች አጠቃላይ ሁኔታ አቅርበንላችሁ እንደነበረ ይታወሳል። ያ ሁኔታ በፊት ከነበረው መልክ አንፃር የቀዘቀዘ ይምሰል እንጂ አሁንም አስፈሪ የሆኑ ጉዳዮች አሉ። ሌሎች ሀገሮች በተለይ ምዕራብ አፍሪካ ሀገሮች ናይጄሪያ፣ ጋና እና አሁን በቅርቡ ደግሞ ማላዊ ዜጎቻቸውን እያስወጡ ነው ያሉት እያመቻቹላቸው። ከዛ ውጭም ደግሞ ሀገራቸው ውስጥ ያሉት ዜጎች በጣም አስፈላጊ ለሆነ ጉዳይ ካልሆነ በስተቀረ ዜጎቻቸው ወደ ደቡብ አፍሪካ እንዳይሄዱ እያደረጉ በአዋጅ እያስነገሩ ነው ያሉት፣ ማሳሰቢያ እየሰጡ ነው ያሉት ማለት ይቻላል። ባለፈው ቃለመጠይቃችን እህታችን ጸዳል ለማ እዛ ሀገር ለሚኖሩ ኢትዮጵያውያንም ያስተላለፈችው ምክር ነበረ። እንደ ድክመት ተነስቶ የተተቸበት ጉዳይ ነበረ። በእናንተ በተከታታዮቼ ስም ጸዳል ለማን እያመሰገንኩ አሁን ባለው ሁኔታ ላይ አጭር ውይይት አድርገናል። ስላሉት መሻሻሎች ነገሮች እና ስላሉት ስጋቶችም ውይይት አድርገናል። አጭር ውይይት አድርገናል። አብራችሁን እንድትቋደሱ እጠይቃለሁ። መልካም ቆይታ ከኛ ጋር። ወይዘሮ ጸዳል እንኳን ተመልሰሽ መጣሽ እንደገና ወደ ሃርመኒ ሚዲያ። ባለፈው በደቡብ አፍሪካ ጆሃንስበርግ ውስጥ በኢትዮጵያ ላይ የተፈጸመውን ግድያ ምክንያት በማድረግ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወይም የአፍሪካ ቀንድ አካባቢ ስደተኞች ስላሉበት ሁኔታ ተወያይተን በሁለት ክፍል አቅርበን ነበረ። ይሄ ጉዳይ ግን አሁንም አልቆመም። በሁለት መንገድ አየዋለሁ። አንደኛው በአካባቢ ሀገሮች ወይም ከሌሎች አፍሪካ ሀገሮች ወደዛ ዜጎቻቸው ደቡብ አፍሪካ ውስጥ ያሉ እንደ ናይጄሪያ፣ ጋና፣ ማላዊ ዜጎቻቸውን በመንግስትም ደረጃ አድርገው እያስወጡ ነው ያሉት። የሌሎች ሀገሮችን እንደጠቀስናቸው እንደ ጋና፣ ናይጄሪያ፣ ማላዊ ዜጎቻቸውን በማስወጣታቸው ጉዳይ ላይ የአካባቢው ህዝብ ምንድን ነው የሚለው? ደስተኛ ነው ማለት ይቻላል? ምንድን ነው ያለው ሪአክሽን? በፊትም ሙሉ ህዝቡ አይደለም እንደዚህ አይነት የውጭ ሀገር ሰዎች የፎሬነር ጥላቻ ያለበት እና የሙሉ የህዝቡ ሀሳብና ተቃውሞም አይደለም። የተወሰኑ አካላት አሉ ይህንን ነገር እያሟሟቁ፣ ሌሎች እንደዚህ ቫዮለንስ የሚያደርጉ የተወሰኑ ሰዎችን በገንዘብም በተለያየ ነገር እያታለሉ ቫዮለንሱን እንዲያደርጉ የሚያደርጓቸው የሆኑ አካላት አሉ። ፖለቲካል አካላት ናቸው ወይም በቃ እንደዚህ ጥላቻ ያለባቸው የውጭ ሰዎችን የሚጠሉ የተለያየ በውጭ ሰዎች በፎሬነርስ እዚህ መኖር ምክንያት ጥቅማቸው የተነካባቸው አሉ። አሁን እንደዚህ ብሎ በግልጽ ለመዘርዘር ትንሽ ቢከብድም ባለፈው ታቦ ምቤኪ የቀድሞ ፕሬዚዳንት በዚህ ጉዳይ ላይ እንደውም ገለጻ ሲሰጡ ነበር። እውነት ነው ስራ አጥነት አለ፣ እውነት ነው ኢኮኖሚካሊ የኑሮ ውድነቱም አለ፣ ኢኮኖሚካሊም ህዝቡ ሰፈር እያደረገ ነው። ነገር ግን ለዚህ ሁሉ ምክንያቱ ሌላ ነው። ይህን ሁሉ ነገር እያደረገ ያለው አካል ሌላ ሆኖ ሳለ ሮንግ ፒፕል ላይ ነው እናንተ ግን እየተወጣችሁ ያላችሁት። ቫዮለንስ እያደረጋችሁ እየጎዳችሁ ያላችሁ ትክክለኛ ያልሆነው አካል ነው። ይህንን ችግር ኮዝ ያደርገው እኔ ያውቀዋለሁ ሜንሽን አላደርገውም እንጂ ሲሉ ነበር የቀድሞ ፕሬዚዳንት ታቦ ምቤኪ ማለት ነው። እንዲሁም ደግሞ የፍሪደም ፋይተር የሚባለው የኤፍኤፍ የሚባለው ኢኮኖሚክ ፍሪደም ፋይተር የሚባለው ፓርቲ ሊደር ፕሬዚዳንት ጁሊየስ ማሌማም እንደዚሁ ይታወቃል። እሱ ፓን አፍሪካኒስት ነው አስተሳሰቡ። እሱም እንደዚሁ ከቀድሞ ጀምሮ ነው ይናገር የነበረው። አሁንም ጠንከር አድርጎ ይቅርታ አድርጉልን እባካችሁ፣ ትንሽ የይቅርታ ልብ ይኖራችሁ እና አፍሪካውያን ይቅርታ አድርጉልን ባደረስንባችሁ ነገር መላውን የሳውዝ አፍሪካ ህዝብ ወክዬ ይቅርታ ጠይቃለሁ እስከ ማለት ደርሷል። እና ይህንን የሚያደርጉ የሆኑ አካላት እንዳሉ የሚያሳይ ሁኔታ ነው ያለው። እንደዚያውን በግልጽ ማስቀመጥ ባይቻልም ማለት ነው እንጂ የህዝቡ ሁሉ ሀሳብ ነው የህዝቡ ሁሉ ጥላቻ ነው ማለት አይቻልም። አሁን ያለው ነገር ግን
ትንሽ የረገበ የሚመስል ነገር ነው ያለው፣ ግን ተጨባጭ የሆነ ነገር የተደረገ ነገር የለም። ሰኔ 30 ላይ ጁን 30 ሊሆን ይችላል በሊምፖፖ ግዛት ሌሎች ግዛቶች ውስጥ የነበረውን ተቃውሞ ወደ ሌላም ግዛት የማስፋፋት ስራ ወይም በሊምፖፖ ግዛትም ተቃውሞ ለማድረግ ቀጠሮ ተይዟል። ምንድነው ይሄ ተቃውሞ? እነዚህ የጸረ ስደተኛ ኃይሎቹ ናቸው ይሄንን ተቃውሞ ለማድረግ ሰኔ 30 ላይ ቀጠሮ የያዙትና ምንድነው ይሄ ተቃውሞ? ተመሳሳይ ነገር ነው። አጋጣሚ ሆኖ ሊምፖፖ የሚባለው ፕሮቪንስ ውስጥ ነው ያለሁት እና ከሌላው በተለየ ሰላማዊ ነው። እንደዚህ አይነት ነገር የለም ብዙ። አብዛኛው እንደዛ አይነት ውካታዎች ከዚህ እንግዲህ ከ2013 ኦገስት ጀምሮ አለው። ብዙ ጊዜ እንዲህ አይነት ነገሮች የሚነሱት ዜኖፎቢያም ሲነሳ ወደዛ ወደ ዙሉ ናታል፣ ደርባን ወደዛ አካባቢ ነው የሚነሳው እንጂ እዚህ አካባቢ ሰላም ነው በአንጻራዊነት ማለት ነው በሁሉም ነገር። እና አሁን እነሱ እዚህ አካባቢ መነሳት ስላልቻለ ከዛ መጥተው እዚህ ቫዮለንስ እንደሚያደርጉ ነው ቀጠሮ የያዙት ማለት ነው። ተመሳሳይ ነገር ወደዛ አካባቢ ሲያደርጉ የነበሩትን ነገር እዚህም መጥተው ያንን ለማድረግ ህዝቡን ለማነሳሳት። እንዳውም ሰሞኑን እኔ ምን አጋጠመኝ፣ ሱቅ ውስጥ ያው ሱቅ ነው የምሰራው እኔም ጀምሮ አንዳንድ ከስተመሮች እቃ ሊገዙ ሱቅ ይገቡና እቃውን በጣም ትኩር ብለው ያያሉ። የሆነ ዳውት የማድረግ ነገር ማለት ነው። እና ምንድን ነው ምን ሆናችሁ ነው? ያው ጥሩ ኮሚኒኬሽን አለኝ ከከስተመሮች ጋር እና ምን ሆናችሁ ነው ስላቸው፣ አይ ፖይዝን ታደርጋላችሁ እየተባለ ነው አሉ ማለት ነው። እና በጣም ደነገጥኩኛ። እና አንድ ሰው ሁለት ሰው ሶስት ሰው አይደለም ተደጋጋሚ የተለያዩ ሰዎች ለዛውም ወጣቶች እንደዚህ ሴቶች ወንዶች በቃ የተለያዩ በተለያየ የእድሜ ደረጃ እና ጾታም የተለያዩ ሰዎች ናቸው እንደዚህ ያሉት በተለያየ ምክንያት። ስደተኞች በሚሸጧቸው ጉዳዮች ምግቦችም ላይ መርዝ ያደረጉበታል እና ተጠንቀቁ ብለው አስወርተዋል። የስ እንዳትጠቀሙ ከማኩላ ነው የሚሉን እኛ የውጭ ሀገር ዜጋ መጤ እንደማለት ነው። እና ከማኩላ ሾፕ እንዳትገዙ እንዳትጠቀሙ የሚበላው ነገር ውስጥ እንደዚህ መርዝ ኢንጀክት እያደረጉ ነው የሚሸጡት ብለው ሶሻል ሚዲያ ላይ እንደዛ አይነት እንቅስቃሴ ማድረግ መጀመራቸው ሲነግሩኝ ጊዜ ለእያንዳንዳቸው እንደውም እኔ የሆነ ኮንቪንስ የሚያደርግ ያው ጥሩ ኮሚኒኬሽን ስላለ እኔ ይህን ሱቅ ከፍቼ እቃ እዚህ ያስቀመጥኩት እናንተ እንድትገዙኝ ነው። እናንተ ከሞታችሁ ማን ይገዛኛል? እንዴት እናንተን ልገላችሁ እችላለሁ? ከስተመር ከሌለ እኔ እኮ እናንተ ከሌላችሁ የኔ ስራ ምንም ፈንክሽን ማድረግ አይችልም ማለት ነው። እንዴት እገላችኋለሁ? ይህን ብለው የሚያዞሩ ሌሎች አካላት አሉ። ፖለቲካ ነው እንደዚህ ማለት ፕሮፓጋንዳ ነው። ይሄ በፍጹም ሎጂካል አይደለም። እናንተን ሊገላችሁ የሚችል ባለሱቅ አለ ብዬ አላስብም። ይህንን የሚያስወሩት በተለያየ ምክንያት የተነሱ ሰዎች ናቸው። ከዚህ ጀርባ ያሉ የሆኑ ሰዎች የሆኑ አካላት አሉ የሚለውን ነገር ለማስረዳት ስሞክር ነበር። ግን በጣም አንዩዥዋል ነው። ጠንከር ያለ እንደዚህ አይነት እንቅስቃሴ ጀምረዋል። ያው ቀኑ እስኪደርስ እንግዲህ እንደዚህ በወሬ በፌክ ኒውስ ህዝቡን ቴሮራይዝ ለማድረግ ይመስላል ያየሁት አዲስ ነገር። የእኛ ሰው ወይም ከዚህ ከሌሎች አፍሪካ አካባቢዎች ወደ እናንተ ወደ ሊምፖፖ ግዛት አንቺ ወዳለሽበት አካባቢ ሄዶ ስራ የሚሰራ ሰው ምን ያህል ነው? ብዙ ቁጥር አለው? ብዙ ቁጥር አለ። እንደውም ከትላልቅ ከተሞች በተለየ ወደዚህ ወደ ማለት ወደ ትናንሽ ከተሞች እና ወደ ክፍለ ሀገር ይበዛል የኛ ሰው ማለት ነው። ምክንያቱም ቢዝነሱም ቀላል ነው። ብዙም ደግሞ ይሄ በወረቀትም ኢሌጋል ምናምን ብሎ ሰርች ማድረጉ ምናምን እንደዚህ ስለሌለ ትንሽ ቀለል ስለሚል በጣም ብዙ ቁጥር ያለው ሰው ነው ያለው። ሌላ ያገኘነው በዚህ ጉዳይ ላይ ግንቦት 22 እንደ ኢትዮጵያ አቆጣጠር 2018 ማለት ነው የመንግስት የኢትዮጵያ መንግስት ተወካዮች ከደቡብ አፍሪካ መንግስት ተወካዮች ጋር ተገናኝተው ተነጋግረዋል የሚል ዜና በተለያዩ ቦታዎች ሲዘገብ ነበረ። ይሄ ነገር መሬት ላይ ምን የፈጠረው ነገር አለ? ምን የሚታይ ነገር አለ? ኤምባሲ ውስጥ በዚህ ጉዳይ ላይ በይፋ ያወጣው ነገር አለ ወይ? ስለዚህ በሁለቱ መንግስታት መካከል ባለስልጣናት መካከል ስለተደረገው ውይይት የሰማችው የምታውቂው ውጤቱ ደግሞ ምን እንደሆነ የተከታተልሽው ነገር አለ?
ሰምቻለሁ፣ ግን ከትክክለኛ ምንጭ ነው ብዬ አላስብም። ምክንያቱም ከመንግስት ሚዲያዎች ወይም ከኤምባሲው አይደለም የተሰማው ነገር ማለት ነው። እና ውይይቱ ተደርጓል። አንዳንድ ነገሮችም ለምሳሌ ህጋዊ በሆነ መንገድ ወረቀቶችን የመኖሪያ ፈቃዶችን ማግኘት እንደሚገባቸው የደቡብ አፍሪካ መንግስት ጥበቃ እንዲያደርግ ለህዝቡ ምናምን እንደዚህ አይነት ነገር የሚል ነገር ሰምቻለሁ። ግን እንደዚህ ፎርማል ከሆነ ሚዲያ እና ወይም የመንግስት አካል አይደለም የሰማሁት ማለት ነው። ስለዚህ ምንም ደግሞ የታየም የተለየ ነገር የለም። ለምሳሌ ወረቀት የሌላቸው ሌጋል መሆን ይፈልጋል ሰው፣ ወረቀት ማግኘት ይፈልጋል፣ ዶክመንት ምንም የመስጠት እንቅስቃሴ አልተጀመረም። ወይም ደግሞ እንደውም ፕሮሚስም ማድረግ አለባል ዝግጅት አድርጉና እዚህ ቦታ እንደዚህ የሆነ የማለት ነገር እንኳን ምንም አይነት እንቅስቃሴ አላየሁ። ምንም የተለየ ነገር ነው። የወረቀቱ ጉዳይ ጥሩ ነው፣ ግን ወረቀት አያስትልም። አሁን አንድ ቪዲዮ ሳይ ነበረ የዛው ደቡብ አፍሪካ I'm not illegal. I'm legal. I have a paper. For 20 years, I'm using this paper. So he just punched me. That's how it happened. And in front of the police. Now they're talking lies. They say they want illegal. People who are illegal. That the one they are fighting. But we are not illegal. We are legal with our papers. And on our papers is written we can work and study. But they come and fighting us. They're beating us. They're taking our goods. ለአስራ ምናምን ዓመታት እዛ ሀገር ውስጥ ሰርቻለሁ። ህጋዊ ወረቀት አለኝ፣ ግን እስር ቤት አስገብተው ደበደቡኝ የሚል ነገር አለ። ከዚህ አንፃር ወረቀቱም ብዙ ላይ ያስቀር ይችላል ማለት ነውና በተለያዩ ቪዲዮዎች ሲታይ የደቡብ አፍሪካ መንግስት ፖሊስ ራሱ እነዚህን ዜጎች በተለይ ምዕራብ አፍሪካ አካባቢ ያሉ ሰዎች ናቸው፣ ኢትዮጵያዊ መልክ ያላቸውን ሰዎች እዛ አካባቢ ያሉ በአውቶቡስ እየጫኑ ይወስዷቸዋል። ወደ ካምፕ ነው የሚያስገቧቸው ነው የሚባለውና የት ነው ምን አይነት ካምፕ ውስጥ ነው የሚያስገቡት? ስለዚህ ጉዳይ የምታውቂው ነገር አለ? ካምፕ ስለገቡት በጣም የሚገርም ነገር አንድ ነገር አለ። እንደውም ጥሩ ጥያቄ ነው ያነሳው እና ሁሌ ኮንፊውዝድ የሚያደርገኝ ሪፊውጂ ካምፕ የላትም ሳውዝ አፍሪካ። ሳውዝ አፍሪካ ግን ማቆያ ነው፣ የተወሰነ ጊዜ ነው ማቆያ ነገር ነው ያለው። እዛ ወደ ሀገር ቤት ወይ እስር ቤት በለው በቃ ያለው ማለት ነው። እና ወደዛ ነው የሚወስዷቸው፣ እስር ቤት ነው የሚወስዷቸው ማለት ነው እንጂ ሪፊውጂ ካምፕ አይደለም። እንደዛ ሰብስበው ይወስዷቸዋል። ብዙ ጊዜ እዚህም ኢትዮጵያውያንም በየቦታው ይያዛሉ። ሲያዙ ወደ እስር ቤት ነው የሚወስዷቸው፣ ማቆያ ይሉታል። ግን ሪፊውጂ ካምፕ አይደለም። በተለይ ኢትዮጵያውያን እዛ ሀገር የሚኖሩ ኢትዮጵያውያን ይሄ በሰርግ በሌሎች በዓላት በሚደግሱበት ጊዜ በጣም የተጋነነ ሰርጎችን ማድረግ፣ ግብዣዎችን ማድረግ፣ ይሄ ሁሉ ደግሞ ለእይታን እያጋለጠ ችግር ስለሚፈጥር ቢቀነስ የሚል ትችትም ሀሳብም ምክርም አቅርበሽ ነበረ። በዛ ላይ ተመስርቶ እዛ ያለው ኮሚኒቲ በኩል በተለያዩ ቦታ ያለው ኮሚኒቲ ምን ምላሽ አለ? ምን እያደረገ ነው ሰው? ከዛ በጣም በሚገርም ሁኔታ እኔም ደስ ብሎኛል እንደውም፣ ምክንያቱም በተለየ ሁኔታ ተቀብለውታል። በቃ ሁሉም በየቦታው ያሉ ብለው እንደውም ዛሬ ቅድም ሳዳምጥ ነበር አንድ ዌስተርን ኬፕ አካባቢ ያለ ኮሚኒቲ ለሌላውም በሳውዝ አፍሪካ ሁሉ ላሉ ፕሮቪንሶች ውስጥ ለሚኖሩ ኢትዮጵያውያን መልእክት ሲያስተላልፉ ነበር። እንደ ነጥብ ይዘው ማለት ነው። እያንዳንዱ ነገር አሁን ያልኳቸው የተጋነነ ብዙ አለ፣ በዝርዝር ያሉ የተጋነኑ ነገሮች ማለት ነው። ከለቅሶ ጀምሮ ሰርግ በሚያደርጉበት ሰዓት ብዙ በቃ ከተማውን የሚቀውጡ ሰላማዊ ኖይዝ አለ። በቃ በጣም ብዙ ቫዮለንት የሆነ አካሄድ ነው የነበረው ማለት ነው። እና ያ ሁሉ ነገር መቅረት አለበት። እንደገና ደግሞ ከሀገር ቤትም ሰው ሲመጣ የዌልካም ፕሮግራም ተብሎ ሲሄድም በጣም ብዙ ነገሮች ነው የሚደረጉት ነበሩ እና እነሱ ነገሮች መቀየር አለብን። እንደዚህ ፐብሊክ የሆነ እስፔሻሊ ሰው ሲታመም ወይ ሴቶች ሲወልዱ ወደ ሆስፒታሎች አካባቢ በጣም ነው በቃ የሚበሳጩት እነሱ ክራውድድ ስለሚሆንባቸው እነዚህ ሰዎች ኔቲቮቹ ማለት ነው። እና ያን ሁሉ መቀየር አለብን። ይህን ያህል ሰው ብቻ መሄድ አለበት፣ ይህን የሚያደርግና ሩሎችን የሚሰብር ደግሞ መቀጣት አለበት ብለው በጣም ስትሪክትድ የሆነ ህጉን አውጥተው ሰማሁኝ እና በጣም ጥሩ የሆነ እንቅስቃሴ ተጀምሯል በዛ ዙሪያ።
እና እኔ ደስ ብሎኛል የሚል አንድ ቪዲዮ አይቻለው። ስፓዛ የሚባለውን ሾፕ ስሙም እንደዛ ነው መሰለኝ እናንተ ሾፕና ስፓንሰርቶች ነው የሚባሉት አሁን ያ የምንሰራባቸው እነዚህን ሱቆች የሚያከራዩት የደቡብ አፍሪካ ሰዎች ናቸው። ራሳችን እኛ ነን በምናከራየው ነገር ተጠቃሚዎች ነን። እቃ የምንገዛው የሚሸጠው እቃ ለእኛ ነው የሚቀርበው፣ ተጠቃሚዎች ነን እና እነዚህ ሰዎች ሁሉ ይውጡ ብለን ብንል ብናባረራቸው ይጎዱ ብል ተመልሰን የምንጎዳው እኛ ነን። በደቡብ አፍሪካ ኢኮኖሚ ላይ እነዚህ ሰዎች የተጫወቱ ያሉት ሮል ቀላል አይደለም የሚል ራሱ ደቡብ አፍሪካዊ ነው ይሄንን ሲናገር። The spaza shops owned by foreign nationals, South African benefit every single one of those spaza shops, particularly Africans who are in the country from Ethiopia, from Somalia, from Sudan, from Nigeria, from everywhere else. So what I'm trying to say is, putting documents aside, foreign nationals play a very critical role. ሰውየው በደንብ ነው የዘረዘረው። በጣም ነው የገረመኝ ማለት ነው። ለምሳሌ ስፓዛ ሾፖችን ሲሰሩ ስፓዛ ሾፖችን ስንሰራ ራሳችንን ቢውልድ የምናደርገው ኦነሮች ቦታ ብቻ ነው የሚሰጡት። ፕሌን የሆነ መሬት ይሰጡናል። መሬቱን ወስደን ራሳችንን ሱቁን ቢውልድ የምናደርገው ማለት ነው። ከዛ ቢውልድ ካደረግን በኋላ ሬንት እንከፍላለን፣ ኪራይ እንከፍላቸዋለን። ኪራይ ብቻ አይደለም ኤሌክትሪሲቲ እኛ ነን የምንከፍለው፣ ኤቭሪቲንግ ከበር የምናደርገው እና ቤት ኪራይ ይጠቀማሉ። የመብራት እኛ ነን የምንከፍልላቸው። ውሃም እንደዛ ውሃ ያለባቸው አካባቢዎች ላይ የውሃ ምንድን ነው የሚባለው እሱን ሁሉ እኛ ነን ቢሎችን የምንከፍለው ማለት ሱቁ ባለበት ቦታ ላይ እና ስፓዛ ሾፖች በጣም በዙ ይላሉ። ግን እያንዳንዱ ስፓዛ ሾፕ አብዛኛው በጣም እንደው 95% የሚሆነው ራሳችን ቢውልድ አድርገን እንደገና ሬንቱን ከፍለን ትተነውም ስንሄድ ሰውየው በደንብ ነው የገለጸው። ትተንም ስንሄድ ቢውልድ የተደረገ ቢልዲንግ ነው ትተንላቸው የምንሄደው ማለት ነው። ብንሄድ እንኳን ግን እስካለንም ድረስ ራሳችን ቢውልድ አድርገን ኪራዩን እየከፈለን የመብራት ከበር እያደረገን ነው የምንሰራው። አብዛኛው ኢትዮጵያዊ የሚሰራው እንደዛ ነው እና ሰውየውም ያንን ነው የገለጸው። እኛ አልተጠቀምንም እንላለን፣ ይውጡ እንላለን። ይውጡ ስንል ግን የሚጎዳው ማን ነው? ተጠቃሚ የሆነው የኛው ሰው አይደለም ወይ? ለእያንዳንዱ ሰው ዚር ፑቲንግ ፉድ ኦን ዘ ቴብል እያለ ነበር ሲገልጽ የነበረው እና በጣም ትክክለኛ አገላለጽ ነው የገለጸው። አሁን እየተረዱ ይመስላል፣ ያውቃሉ። እንዳልኩ አንዳንድ ኔጌቲቭ ኢንፎርሜሽን እየሰጧቸው እነሱ እንደተጎዱ የሆነ በቃ ኔጌቲቭ ፓርቱን የሚነግሯቸው ሰዎች ቢኖሩም ከውስጣቸው ግን እንደዚህ ደግሞ እውነቱን እየገለጹ እኛንን የምንጎዳው የእነሱ መውጣት ይጎዳናል እያሉ የሚገልጹ ሰዎችም አሁን አሉ፣ እየወጡ መጥተዋል፣ ዝም ብለው የነበሩት ማለት ነው። ስለዚህ ጥሩ እንቅስቃሴ ነው ያለው። አሁን እንዳልኩ በፊት ሁሉም የተነሳ ነው የሚመስለው። ሳውዝ አፍሪካ የውጭ ሀገር ሰዎችን ይውጡ ብሏል። በጣም የተጋነነ ሁኔታም ይሰማኛል። አንዳንድ ነገሮችን አሁን ነጋናም ሌሎችም ከህዝቡን ወደ እያስወጡ ነው እንደዚህ ምናምን ሲባል በጣም የተጋነነ ይመስለኛል። ያኛውን ብዙም አልቀበሉም። ያን ያክል ህዝቡ ይውጡልን ብሎ አጋኖ ቤት ለቤት ሄዶ ያደረገው ነገር የለም። ያ ፕሌዠር እየተደረጉ ከሚያደርጉት ቫዮለንስ ውጪ ማለት ነው። ስለዚህ ጥሩ ነገር ያለ ይመስለኛል። አሁን በዚህ የሰው አንደርስታንዲንግ የተወሰኑ ሰዎችም ቢሆኑ ፖዚቲቭሊ መናገር ጀምረዋል። የፎሬነሩ ቢወጣ እኛ ነን የምንጎዳው የሚል ማለት መውጣቱን አይፈልጉትም ማለት ነው። ጥቅሙና ጉዳቱን እየለዩት ነው ማለት ነው። ስለዚህ ጥሩ ነው።